ላይብራሪ ሰው ስለገባ ብዬ አልገባም። የሆነ ኢንጆይ አድርጌ ምናምን ተስፋ በቆረጡበት ሰዓት ተማሪዎች በምን ይጽናናሉ? ምን ታያቸዋለሽ? ምክር ያው በዚህ ሰዓት ለቤተሰቦች የሚሰጧቸው ጊዜ ማለት ቦታና ለዶርም ተማሪ ወይ ክላስ ተማሪ እንትን ይለያያል። በዛ አጋጣሚ አባቴ ይወድሃል እና በጣም እኔ እንጃ አላውቅም። ትንሽ እሱ ነው የሚስጥረኝ። ሰላም ውድ ፋሚሊ እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት አሜ የአራተኛ ዓመት ባዮቴክኖሎጂ ተማሪ። እስኪ ለተመልካች ራስሽን አስታውቂልን። እሺ፣ ስሜ አማረች እስከ ይባላለሁ። የአራተኛ ዓመት ተማሪ ነኝ ባዮቴክኖሎጂ። ስለጠራሽኝ አመሰግናለሁ። አክብሮሽን ስለመጣሽ እኔም አመሰግናለሁ። እንዴት ነው ዲፓርትመንቱ? እንዴት መረጥሽው አሜ? ዲፓርትመንት በጣም ደስ ይላል። በጣም ማለት መጀመሪያ ነው ያልወደድኩት ነበረ። ሌላ ነበረ የምፈልገው። ሌላው ፈልጌ ደግሞ ያው ከገባው በኋላ ደግሞ ሞር ወድጄዋለሁ ዲፓርትመንት። 4 ዓመት አይደለ? እንዴት ነው ኮርሱ ግን? ብዙ ነበረ? ያው ኮርሶቹ 8ም አሉ 7ም አለ። በቃ እንደዛ ነው። ግን ያን ያክል ከበድ ያላችሁ? ያን ያህል አይከብድም። ላብ አለው። ላብ ደግሞ ደስ የሚል ላብ ነው ያለ ማለት የሚያስጠላ ላብ የለም። ባዮቴክ ዲፓርትመንቱ በጣም ቆንጆ ዲፓርትመንት ነው እያለችን ነው ታችን። እኔ እንኳን ብዙ አላውቀውም ነበር። በብዛት ከቴክኖሎጂ ጋር የተያዘ ነው አይደል? ባዮቴክ ማለት ባዮ እና ቴክኖሎጂ አንድ ማድረግ ነው እና በጣም ደስ የሚል ነው። ላብ እንዴት ነው የምትጠቀሙት? ላብራቶሪ ነው የምንሰራው፣ ግን ደስ ይላል። ማለት ቴክኖሎጂ ጋር የሚገናኘው እንዴት ነው? በኮምፒውተር የምንሰራው አለ፣ ባዮኢንፎርማቲክስ የሚባል ኮርስ አለ። እሱ ነው እንትን ላይ የሚገናኘው ማለት ባዮቴክኖሎጂ ጋር የሚገናኘው። ኮምፒውተር ሳይንስ አለ፣ ኮምፒውተር ሳይንስ አለ፣ ራሱ ኮምፒውተር ሳይንስ ኮርስ አለ። ሰከንድ ኢየር ላይ ይወሰዳል። ከባድ ነው። ደስ የሚል ኮርስ ምንም አይነት ነገር የለውም፣ ግን በቃ ያን ያህል አይከብድም። የሚከብደው ትንሽ ዲኤንኤ ምናምን ያለው ባዮኢንፎርማቲክስ ትንሽ ከበድ ይላል ነው እንጂ ሌላ ነገር። ውጤት እንዴት ነው? እየሰራችሁ ነበር? አሪፍ ነው ውጤት? እግዚአብሔር ይመስገን። እኛ አብዛኛው እንትን ላይ ስለምናሳልፈው ላብ ላይ እኛ ዲፓርትመንት እንዴት መሰልሽ ውጤት ያስፈልጋል፣ ግን በጣም ሞር ደግሞ እንትን መስራት አለብሽ። ይሄ ምንድነው የሚባለው? ፕራክቲክስ በጣም መቻል አለብሽ። ለምን በይ አሁን ላብ ተማሪ ሆነሽ የሆነ ነገር አሁን አንቺ ኮምፒውተር ሳይንስ የኮምፒውተሮች ነገር ሳትይ ወደዛ መሄድ አትችይም ማለት በጽሁፍ እንትን ላይሆን ይችላል። እናንተ አሁን ኮምፒውተር ጋር ነክ ስለሆነ እሱ ጋር መስራት አለብሽ። እኛ ደግሞ በእጃችን ሰርተን ነው እንትን ማለት ያለብን የሆነ ስራዎች ውጤት ማግኘት ብቻ እንደዛ ነውና ያን ያህል ወደዛ አንሄድም። አሪፍ ነው እግዚአብሔር ይመስገን። ግን እንትን ግን ማለት ነው የጥናት ስልት እንዴት ነው የምትጠቀሚው? በብዛት ያው በቤተክርስቲያን ጠጋ ያልሽ ልጅ ነሽ እና እንዴት ነው የምትጠቀሚው? እኔ በቃ ትንሽ ሰዓት ነው የሚወቃኝ። በቃ 2 ሰዓት 3 ሰዓት አንብቤ በቂ ነው ለኔ። ማለቴ ማነብበት ሰዓት ታይም አለኝ። በቃ ሌሊትም ልነሳ እችላለሁ። አሁን እዚህ ጋር ቆይቻለሁ። በቃ ትንሽ ቆይቼ 2 ሰዓት አንብቤ ከገባሁ ለኔ በቂ ነው። በቃ እንደዛ ነው ማረገው እንጂ ፍላጎት ሲኖር ማለት ነው። ፍላጎቴ እንትን የማንበቢያ ስልቴ ሲመጣ ነው ማነበው እንጂ ዝም ብዬ ላይብራሪ ሰው ስለገባ ብዬ አልገባም። የሆነ ኢንጆይ አድርጌ ምናምን ደብሮኝ ምናምን እንደዛ አደርጋለሁ። ለተማሪዎች አሁን ተመራቂ ነሽ፣ ልትወጪ ነው አስበሽዋል? አንተ ስሜት ተመራቂ በጣም ደስ ይላል። ተመራቂ መሆን በጣም ያ ሁሉ ነገር አልፎ ስንት ፈተና ቅልፍ አሳልፈሽ ለተመራቂ መሆን በጣም ደስ ይላል። ግቢ ግን አሁን የሚቆረቁርሽ ማለት ባደርገው የምትይበት የምትቆጭ ነገር ምንድን ነው? ግቢ ውስጥ በጣም ቤተክርስቲያን በገና ባለመማሬ ነው የሚቆጨኝ። አልጨረስሽም? አልተማርሽም? አልተማርኩም። ያው እሱ ብቻ ነው የሚቆጨኝ እንጂ ሌላ ምንም አይቆጨኝም። ተመልሰሽ ብትመጪ ይሄን አደርጋለሁ የምትይኝ ያው ይሄ በገናው ነው? በገና በቃ ተመልሼ ብመጣ በቃ በገና እማራለሁኝ። በቃ ለራሴ የሚጠቅመኝ ነገር በቃ ለህይወት የሚጠቅመኝ ነገር ነው። በጣም ደስ የሚል ስለሆነ እሱ ነው በቃ ያላደረኩት ነገር እንጂ ሌላ እኔ እንጃ ሊኖር ይችላል የማላውቃቸው ነገሮች። ግቢ ውስጥ የሚያስደስትሽ ነገር ምንድን ነበር? ግቢ ውስጥ ስታደርጊ የሚያስደስትሽ ነገር? በጣም የሚያስደስተኝ በቃ እንትኖች ጋር ሲሄድ እነዚህ መናዎች እና ካለኖች ጋር ሲሄድ በጣም ደስ ይለኛል። እና እነሱ ጋር ሲሄድ በጣም ደስ ይለኛል። የምር እኔ በጣም ነው የምወዳቸው። እኔ ይናፍቁኛል። እኔ ሁላ እኔ እንጃ አላውቅም። አንዳንዴ ይናፍቁኛል ማርያም በጣም ይሆናል። እነሱ ጋር ሲሄድ ምናምን በጣም ደስ ይለኛል። በቃ ካየኋቸው ምናምን ትጽናኛለሽ አይነት ነው። በጣም ነው የምትጽናኑት እዛ ጋር ስትሄጂ። በተለይ ፍሬሽ ተማሪዎች ያው እህታችን
ቅዳሜና እሑድ በተለይ እረፍት ነን እና የሆነች ታይም 2 ሰዓት ትበቃናለች። ማዕከሉ ለን ሄደን ጎብኝተን ያለውን ነገር አይተን ብንመጣ ለእኛ መጽናኛ ይሆናል። ምክንያቱም ግቢ ውስጥ ማንም የለንም አይደል? ሁላችንም አንዳንድ ነን። አዎ የሚያጸናን ሰው ያስፈልገናል። እንዴት ነው ከፈጣሪ ጋር ያለው ኮኔክሽን ግቢ ውስጥ? እዚህ ግቢ ላይ ማለት ነው ማንም አሁን እዚህ ጋር እኔ አሁን የሆነ ሚስጥር ለአንድ ሰው ብነግረው አይዞሽ በቃ ነው የሚለኝ የሚችለው እና እኔ ቤተሰቦቼ ጋር ነው ኮኔክት የማደርገው። ጓደኞቼ ቤተሰቦቼ ጓደኞች ናቸው። በቃ ቤስት ናቸው። በተለይ አባቴ በቃ አባቴ ቃል የለሽም አባቴ እንጃ አላውቅም ስልሽ እኔ እንዴት ነው አባቴ እኔ በጣም ነው የምወደው። በዚህ አጋጣሚ አባቴ እወድሃለሁ ከዛ እና በጣም እኔ እንጃ አላውቅም ስልሽ እሱ ነው ሚስጥረኛ። የሆነ ነገር ሲሆን ምናምን በቃ አባቴ ጋር አወራለሁኝ ምናምን። የሆነ ጓደኛ አሉኝ እኮ ጓደኞች የሴትም የወንድም አሉኝ፣ ግን እንደዚህ የውስጤን አላወራቸውም። እንዴት ነው እነሱ ውስጥሽን ስታወሪያቸው ይንቁሻል። በጣም ነው የሚንቁሽ ምናምን ግቢ ላይ ስትሆኚ። ግን እውነት ነው አይደለ? አዎ ግቢ ላይ አዎ በጣም የሆነ አንቺ ውስጥሽ እንደዚህ ተቸግሪ ምናምን ስትይ ያ ሰው ከአንቺ ጋር እየራቀ ነው የሚሄደው ማለት ሁሉ እንትን አታገኝም ማለት እንደ ራስሽ የሚሆንልሽ ነው አታገኝም። ለዛኔ ሊያጽናሽ ይችላል፣ ግን እቺ እኮ እንደዚህ ነች ምናምን ላይ ይልሻል። ግን ያ ነገር ቤተሰቦች ጋር ካረግሽው ምንም እንትን አትይም። ያ ሰው ጓደኛሽ እነዚህ የዶርም ልጆች ምናምን ጀስት በቃላ እንዴት ናችሁ እንዴት አደርሽ እንዴት ዋልሽ ምናምን ማለት እንደዛ ትችያለሽ። ከዛ በቃ ሚስጥርሽን ቀለል አድርገሽ ለዶርም የምትሰጫቸው ቦታና ለፋሚሊሽ በቃ እዚህ ግቢ ላይ ገብታችሁ ማለት ነው ለቤተሰቦች የምትሰጧቸው ጊዜ ማለት ቦታና ለዶርም ተማሪ ወይ ክላስ ተማሪ እንትን ይለያያል። የምናገራቸው ነገሮችን ለይተን መናገር ነው። ለይተሽ መናገር አለብሽ። ማለት የምታወራቸው ነገር መለየት፣ ምን አይነት ወሬ እንደሚወራ ዶርም ውስጥ ወይም ደግሞ የቤተሰብ ነገር ደግሞ እንደማይወራ። ግቢ ውስጥ የቤተሰብ ነገር አይወራም። ትናቂያለሽ። በጣም ነው የምትናቂው። የምር በጣም ነው የምትናቂው። እኔም ስለደረሰብኝ ማርያም እንዴት መሰለሽ እኔም ሳይሆን ሌሎች ጓደኞች ስላየው ነው እንጂ እኔ እንኳን አንቺማ ጓደኞች ፋሚሊ ናቸው። ስለሆነ ያው በግቢ ቆይታሽ ተስፋ የቆረጥሽበት ሰዓት መቼ ነበር? ተስፋ የቆረጥኩበት በጣም ታምሜ ነበረ እና ኩላሊት ጠጠር በጣም አሞኝ ነበረ እና በዛን ሰዓት ፈተና ላይ ነበር። አልቻልኩም። በቃ 8 ሰዓት ነው ፈተናው። ማታ እያነበብኩ እያለ ነው የታመምኩት። ማለት ኤነርጂ ጠጥቼ ያመኝ ነበረ፣ ግን ኤነርጂ ጠጣውና ኤነርጂ ለሴት ልጅ አይመከርም። በዚህ አጋጣሚ እንዳትጠጡ አይጠጣም እና ከዛ የዛን ሰዓት ጠጥቼ ያመኝ ነበረ። መድኃኒት እየወሰድኩ ነበረና ጠጣው። ለእንቅልፍ ብዬ ነው የጠጣሁት። ላቡለን ምናምን ለ8 ሰዓት ፈተና ምናምን አለ ተብሎ ከዛ ላነብ ብዬ ስጠጣ ታመምኩኝ። ስታመም በቃ አልቻልኩም። እኔ የዛን ሰዓት የዛኔ ፈተና እኔ አላስታውስም ስንት እንዳመጣው አልናገርም። በጣም የወረደው ገምቱላት ጋይስ። አዎ ገምቱ እስኪ። ከስንቱ ነው? ከ30 ነው እና በጣም ከ30። አይ ልጅቱ ግን ጎበዝ ተማሪ ናት። ዝቅ እንዳታረጉት። አይ በጣም እንትን ያለ ነው እና በጣም የዛኔ በጣም አዝኜ ነበረ። በጣም ማታ ሄጄ ዝም ብዬ ነው ተፈትኜ የመጣሁት እንጂ አላነበብኩም። ኮርሱ ርዕሱ ብቻ ነው የማውቀው። ምንም ነገር አላውቅም። በቃ በጭንቅላቴ ሰርቼ ዝም ብዬ በማውቀው ሰርቼ መጣሁ። አላነበብኩም እና በዛን ሰዓት ነበር ተስፋ የቆረጥኩት። እንዴት ተጽናናሽ ግን? ያው ያጽናናሽ ነገር ያኔ ምንድን ነው? የዛኔ እግዚአብሔር ይመስገን እኔ ቤተሰቦቼ እንትን ስለምላቸው አባቴ ማወራለሁ፣ ወንድሜ ማወራቸዋለሁ። በዛን ሰዓት የዶርም ልጆች ደግሞ አይዞሽ ምናምን ይሉኛል። በቃ የሚያበረታሽ ሰው ነበር። አዎ እግዚአብሔር ይመስገን ፋሚሊዎች። በዚህ አጋጣሚ አሁን በብዛት ብዙ ተማሪዎች ያቻቸው ሆነ ዊዝድሮዋል። እኔ በባለፈው ዲፓርትመንት የመረጡ ሰዓት የጓደኛዬ የምታውቃቸው ልጆች ነበሩና 2 ወንዶች ዊዝድሮዋል አድርገው ወጡ። ዊዝድሮዋል ራሱ ጀስት ፎርሙን አልሞሉትም። ዳይሬክት ነው ኮርሳቸውን ይዘው ወጡ ዲፓርትመንት እንደደረሳቸው እና በዛ ሰዓት ተስፋ በቆረጡበት ሰዓት ተማሪዎች በምን ይጽናናሉ? ምን ታያቸዋለሽ ምክር? ያው በዚህ ሰዓት ማለት ነው እናንተ ያማቸዋል፣ የሆነ ነገር ሊሆናችሁ ይችላል አይደለ? በቃ የሆነ ተማሪዎች ቢያንስ እዚህ ግቢ ውስጥ ተማሪ ህብረቶች አሉ። ተማሪ ህብረቶች እንዲረዳችሁ ማድረግ በቃ ተማሪ ህብረቶች እንዴት ራሳቸው በቃ የሆነ ወረቀት እንዲያስሞላላቸው ያደርጋሉ። የሆነ ያው የዛኔ አሞት ከሆነ ያ ተማሪ ህብረት በጣም ሙሉ እንትን ስላለው ማለት
ሙሉ እንደገና እንዲፈተኑ በተለይ ፈተና ያው ላመለጣቸው ፈተና ላይ ለፈተና ችግር የለውም። አስተማሪው ራሱ ታሙ ምናምን ስለሆነ ወረቀት ይዞ ይመጣል የክሊኒክ ካልታከመም ያን ያህል አስተማሪ እንደዚህ የሚል አስተማሪ የለንም እግዚአብሔር ይመስገን። እና እንትን ማድረግ ማለት ከተማሪ ህብረቶች ጋር ኮኔክት የት ነው ያለው ተማሪ ህብረት? ተማሪ ህብረት እኮ ለተማሪ ሊያወራ ነው ማለት የተማሪ ችግር ሰምቶ ወደ ኃላፊ እንዲናገር ነው ተማሪ ህብረት የሚመረጠው። ከታች ተማክረሽ ወደ ላይ እነሱ የሚያፈቱት ከሆነ ወደ ላይ የሚያደርጉት ተማሪ ህብረት የሚመረጠው በዛ ነው። እና እሱን ከተማሪ ህብረት አገኙ ቀጥታ አጥጡ። ምንድነው ግን ማለት አሁን እንደውም አላውቀውም ስለ ተማሪ ብዙ ያን ያክል ስራውን ከሞላ ጎደል ነው የማውቀው። ስራው ግን ምንድነው ማለት ለተማሪዎች የሚያግዘው ስራ ምንድነው? ተማሪ ህብረት ለተማሪዎች ምን ያግዛል? አይደለም እንዴት መሰለሽ ተማሪ ቤት በጣም ብዙ ስራዎች የሚሰራቸው ስራዎች አሉ። እሱ ስለሸፈነው ነው እንጂ እነዛ ማለት ከላይ ያሉ ባለስልጣኖቹ እንዴት ሊያገኙት ይችላል? የሆነ ተማሪ የተቸገረ ቤት የገጠር ልጅ እንዴት መስሎኝ የገጠር ልጅ በቃ የሚረዳው ምናምን አጥቶ እዚህ ጋር ለስክሪፕቶ የሚገዛበት ብር የሌለው ሊሆን ይችላል። በዛ ምክንያት የሚያቋርጥ ተማሪ አለ። ይሄ ተማሪ ማን ሊያገኘው ይችላል? ተማሪ ህብረትን ሊያገኘው የሚችለው። እናንተ ምን አይነት ሰው ትረዳላችሁ? አዎ የምር በጣም ብዙ ይሄ ብቻ አይደለም፣ በጣም ብዙ እኛ የምንረዳው ሴቶች መጻደጃ የሌላቸው እንዲህ ተማሪ አቶ የሚለብሰው አቶ ለስክሪፕቶ ለደብተር በጣም ብዙ ነገሮች እንረዳለን። እንዲህ በቃላት አይገለጽም። ሰው ለተቸገራችሁ እና ተስፋ ለሚቆርጡ ተማሪዎች በተለይ በኢኮኖሚ ከሆነ ተማሪ ህብረቶች አሉ፣ ያግዛሉ፣ በደንብ ይሰራሉ። እነሱን መጠየቅ ማለት ነው። የሚቸገራችሁ ነገር እናንተ የትምህርት ፍላጎት ብቻ ይኖራችሁ እንጂ ችግር የለውም ማለት ግቢውም ያግዛል። ግቢው ያግዛቸዋል። አሁን ተማሪዎች ግቢ ውስጥ ያው በ4 አመት ውስጥ ዲግሪ ነው እየተማርን ያለ ነው፣ ማንበብ መፈተን ነው። ግን ከዛ ውጭ ምን ማዳበር አለባቸው ብለሽ ታስቢያለሽ? ያው ግቢ ውስጥ እንዴት መሰለሽ በቃ ከሁሉም ሰው ኮኔክሽን ማድረግ አለባቸው ሁሉ ጋር በቃ እንዴት ነው አሁን እዚህ ግቢ ላይ ስትኖሪ ግቢ ላይ አሁን የሆነ ሰው ጋር ኮኔክሽን ማድረግ አለብሽ። ይጠቅምሻል። ነገ የት አገኘዋለሁ ብለሽ መሄድ የለብሽም። እንዴት ያ ሰው አሁን እዚህ አስተማሪሽም ሊሆን ይችላል፣ አብሮሽ የሚማረው ተማሪ ሊሆን ይችላል። በጣም ብዙ ነገር አብሮሽ ምናምን ያለውና ነገ የሆነ ቦታ ትገናኛለሽ እና ያ ቦታ ስለምታውቂ የሆነ ስራም ቢሆን የሚችለው እሱ ሊያስገባሽ ይችላል። በቃ የሆነ ሰው በቃ እንደዛ ኮኔክሽን ማድረግ አለብሽ። ኮኔክሽን በደንብ ክሬት አድርገው መውጣት አለባቸው። እኔንም ጨምሮ እንዴ 3ኛ አመት ነኝ አይደል? በአንድ አመቱ በደንብ ኮኔክሽን ማድረግ አለብሽ ከሰው ጋር በቃ ያ ሰው ኮኔክሽን ካረግሽ ወጥተሽም ስራ አታጭም። እንዴት ነው ከሰው ጋር ተግባቢ ከሆንሽ ያ ስራ በዛም ብለሽ ስራ ታገኛለሽ። ያው ከሰው ጋር ኮኔክሽን በስርዓት መግባባት አለብሽ። ያው ተማሪዎች አሁን ከሰኞ እስከ ዓርብ ነው አይደል ክላሱ? ከቅዳሜና እሑድ እረፍት ነን እና በዛ ሰዓት ምን ቢያደርጉበት የሆነች ታይም ቀንሰው ምን ቢያደርጉ ታያለሽ? ከቤተክርስቲያን ጋር የተያያዘ ሰው እነሱ አሁን አብነት ትምህርት አለ፣ ግቢ ጉባኤ አለ፣ በገናም አለ። በተለይ ደግሞ እነዚህ እንትኖች መቄዶንያ መና ካለ የምናካፍል ብትሄዱ በጣም ሞር ታገኙበታላችሁ። ማርያምን በጣም ነው የምታገኙበት እና እንደዛ ነገሮች ብትሄዱ አሪፍ ነው ባይነኝ። በጣም ደስ ይላል። አይምሮም ያድሳል። አዎ በጣም እነሱን ስታያቸው በቃ እንደገና አንቺ ተፈተሽ በቃ ማለቴ ሁለተኛ ተሰራሽ ምናምን ነው የሚመስልሽ። እዛ ጋር ታሞ ምናምን ሲድኖ ስታያቸው በጣም ያን እንደዚህ ነኝ እንደ እኔ በቃ ምናምን ነው የምትይው። እና አንዳንዴ የሆነ ታስቢያለሽ የሆነ ቀን ራሱ የሆነ ነገር ቢደርስሽ እኔ እኮ እንደዚህ ሆናለሁኝ ምናምን ታስቢያለሽ። እዛ ጋር ሄደሽ በጣም ብዙ ነገር ነው ታስቢው። እንደ መጨረሻ ያው ፍሬሽ ተማሪዎች በዚህ 4 አመት ቆይታቸው ፍሬሽም ሳይሆን እኛ ራሳችን የምትመክሪ ምክር ምንድን ነው? ያ እንዴት ነው እዚህ ግቢ ላይ በቃ እንትን ነው አንቺ ራስሽን ማስከበር አለብሽ። ራስሽን ሆነሽ መውጣት። አዎ ራስሽን ሆነሽ መውጣት አለብሽ። ግቢ ላይ ራስሽን በቃ በስነ ስርዓት ራስሽን ማስከበር፣ አንቺ ምን ማድረግ እንዳለብሽ፣ ማን ጋር መሄድ እንዳለብሽ ማለት መለየት አለብሽ። ማለት በስነ ስርዓት መለየት አለብሽ ማን ጋር እንደምትሄጂ ምናምን። ያው እሱ በጣም እንትን ነው አሪፍ ነው። ከዛ ቤተክርስቲያን ነው በስነ ስርዓት መሄድ በቃ የቤተክርስቲያን ልጅ መሆን አለብሽ። ነገሮች ቀላሉ አይደል? አዎ ነገሮች ከእግዚአብሔር ጋር ስትሆኚ በቃ በተለይ ድንግል ማርያም ያንተሰ በጣም እኔ አላውቅም። ሃይማኖት እንትን እያልኩ አይደለም፣ ግን
ሁላችን በየሃይማኖታችን ያለውን ማክበር መሄድ መጸለይ ያለብን ሁሉ ነገሮች ቀላል ነው የሚሆነው ላይፋችን ቀለል ይላል በቃ ከእግዚአብሔር ጋር ስንሆን ላይፋችን ይቀላል ውድ ተመልካቾቻችን እንግዲህ አሚ ብዙ ነገር መክራናለች ለፍሬሽ ተማሪም ብቻ ሳይሆን ለኛ ለሁለተኛ እና ለሶስተኛ ዓመትም ጨምሮ የሰጠችን ምክር በስራ እንደምንተገብረው እርግጠኛ ነኝ ስለነበረን ቆይታ በጣም አመሰግናለሁ በጣም ቴንኪው መልካም ቆይታ አመሰግናለሁ አክብረሽ ስለጠራሽ